በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እግዚአብሔር ይመስገን በጣም ደህና ነን። የዛሬውን ቪዲዮ ለመስራት አስቤውም አልሜውም አላቅም እውነቱን ለመናገር ግን በቅርቡ አንድ ወዳጄ ጋር ስናወራ ያነሳልኝ ጉዳይ ነበር። ይኸውም አሁን እያየን ያለነው የሃይስኩል ግራጁዌሽን ወጪዎችን የሃይስኩል ግራጁዌሽን ሴሌብሬሽን ፓርቲዎችን እያነሳን ሲያወራኝ ነበርና ምን አለኝ፣ አሁን እንደው ከጭንቀታችን የተነሳ አለ እሱ በጣም ብዙ ግራጁዌሽኖች በስተውበት አሁን በጣም ከጭንቀት የተነሳ እንደው ራሱ አባቶችን ራሱ ላማክርና ስለዚህ ጉዳይ እንደው ውይይት መደረግ ቢችል የሚል ሐሳብ አቀረበልኝና የሚገርመው በውይይታችን ላይ ስንነጋገር እኔ እንግዲህ ቆይቻለሁ ግራጁዌት ካረኩ እዚህ ሀገር ነው ሃይስኩልም የተማርኩት ካሌጅም ፔንሲልቬኒያ ውስጥ ነው የሄድኩትና ትዝ ይለኛል እኔ ሃይስኩል ግራጁዌት ሳረግ የነበረው እናቴ እና ያው ቅርብ ቤተሰቦች አበባ ይዘውልኝ መጡ። ሃይስኩል ግራጁዌት ሳረግ ውጭ ጋር እንደውም በዛን ዘመን ዲጂታል ካሜራ እንኳን አልነበረም እና ይዛችሁ ተነሳን ፎቶ። ቤት ገባው በቃ አለቀ፣ ምንም ነገር አልነበረም። እና ከዛ በኋላ እንደውም ራሱ ካሌጅ ራሱ ግራጁዌት ሳረግ ትዝ ይለኛል የነበረው ሂደት ቅርብ ቤተሰቦች አፓርትመንት ውስጥ ነበር ምንኖረው ከእናቴ ጋራ ከእቴ ጋራ እና ቅርብ ዘመዶች፣ አጎቶች፣ አክስቶች ምናልባት ቢበዛ 30 ሰው ቢበዛ ማለት ነው ቅርብ ጓደኞች ሆነ ኬክ ቆረስኩ። ያም የልደት ኬክ የምታክል በቃ አለቀ ያ ነበርና አሁን ግን ባይተዌ አሁን እኔ ቪዲዮም ፎቶግራፈርም እሰራለሁ። ለኛ በጣም ቢዝነሱ ጥሩ ሆኗል። ለምን ሚኒ ሰርጎች እየሆኑ ስለመጡ አሁን ትንንሽ ሰርጎች እየሆኑ ስለመጡ የሃይስኩልም ግራጁዌሽን አሁን እንደውም በሶሻል ሚዲያ ታዩታላችሁ ያለውን ነገርና እየወጡ ያሉትን ቪዲዮዎች ስትመለከቱ ይህ ነገር ሰርግ ነው ወይስ ሃይስኩል ግራጁዌሽን ነው የሚያስብል ድግሶች እየተደገሱ ነው። እና ይሄን የምለው ለመንቀፍ ሳይሆን ሰው እየተጨነቀ ነው። ሳናስበው የሆነ ትሬንድ ውስጥ ገብተናል፣ ተቆላልፎብናል ይመስለኛል። እና ወንድሜም አንስቶ ሲያወያየኝ ስናገር የነበረው የሰው እኔ ሄጄ በልቼ እንዴት የኔን ደግሞ ሳላበላ እኔ እንዲያድር ተደርጎልኝ እኔስ እንዴት ሳላደርግ ያለ ከአቅሙ በላይ የሆነ ጉዳይ ውስጥ እየገባ እየተጨናነቀ ያለ ይመስለኛል። እና እንደው ይሄው ጓደኛ ሲያወራኝ ምን አለ፣ የኔ ልጅ እኔ ምንም ነገር አልፈልግም፣ ምንም አይነት ድንግስ ሃይስኩል ግራጁዌት ሳረግ ምን ስለሆነ ነው ሃይስኩል ግራጁዌሽን ወካነብ አቺቭመንት አምናት ሳይን እያቃለልኩት አይደለም። ሃይስኩል ጥሩ አቺቭመንት ነው። ነገር ግን አሁን እንደሚደረግለት አይነት ነገር አይደለም። እንደውም ቢሆን የምትደግሱበትን ብር ኮሌጅ መሄድበት መኪና የምትገዙልኝ ዩዝድ መኪና የሚል ሀሳብ አቀረበ የሚል አጫውቶኝ ነበርና ልጁ እንዲህ የማሳሰብ ያላቸው ልጆች አሉ። በተጓዳኙ ደግሞ ጓደኞቻቸው ሲደረግላቸው አይተው አንዱ ቤተሰብ ሲያደርግ አይተው አንዱ ቤተሰብ እኔ ለማይደረግልኝ የሚሉ ልጆችም እንዳሉ እረዳለሁ። እና ይህንን ቪዲዮ ያነሳሁት አምሹር ይሄ ጭንቀት በአሁን በየቤቱ እየገባ ነው። እንዳልኩት አዘ ቪዲዮግራፈር አዘ ፎቶግራፈር ለእኔ ጥሩ ቢዝነስ ነው። ለምን በሰፋ ቁጥር ምን በእኛ በኩል በቪዲዮግራፈር እና በፎቶግራፈሮች በኩል ያለው በሰፋ ቁጥር ቻርጅ የምናደርገው ሃይስኩል ሆነ ካሌጅ ሆነ ምናምን ብሎ አይደለም። በዛ አይደለም ቻርጅ ዲተርም የሚደረገው ወይ ደግሞ ሃይስኩል ስለሆነ ይቀንሳል አይደለም። በሚመጣው ህዝብ ምን ያህል ሰዓት ይፈጃል፣ ምን ያህል ፕሮግራም ምንድን ነው ያ ዲተርም ስለሚያደርገው ሞር ጊዜ የፈጀ ሞር ሰው ባለበት ላይ ምን እየሆነ ይመጣል፣ ብሩ እየጨመረ። ለዛ እኮ ነው ከአኒቨርሰሪ ከዌዲንጉ እንዲያለ እንደየኢቨንቱ ፕራይሱ የሚለያየው ማለት ነው። እና ለእኛ እውነቱን ለመናገር በጣም ጥሩ ነው።
ገቢ ይገኝበታል። ግን ለወላጅ ደግሞ እንዴ ለሰርግ የሚደግስበትን ነው አሁን ለእኛ እየከፈለ ነው ያለው። እና እንዴት ነው መደረግ ያለበት? ምን መሆን ያለበት? ልጆቻችንስ ምንድን ነው እያሳየናቸው ያለው? እዚስ በቃ ሃይስኩል ለምን በጣም ከባድ አቺቭመንት አሁን በአሁኑ ዘመን እንግዲህ ኮምፒቲሽኑ እኮ ሃይስኩል አይደል እንዴ እንደምናየው ማስተርስ እና ፒኤችዲን በአንድ አይበቃ ተብሎ 2-3 እየተያዘበት ያለበት ዘመን ላይ በሃይስኩል ላይ ይሄን ያህል እንትን ማድረጉ እንዴት ነው እስቲ እንደው አይከብድም ብቻ ሳይሆን is it realistic? እንደው የኛን ቢዝነስ እዚህ ላይ እንደው ፕሮሞት ለማድረግ ሳይሆን አሁን እኛ ቢጨንቀን ነው እንደው ምን ይደረግ ምን ሰው የሚሰጠው ቢያጣ ልጆቹም አሁን የለመዱት አለ ከአንዱ ይወራል አይደል? ሰው ሲመጣ ድግስ እንደ 50 ብር ራሱ መስጠት እየሰቀጠጠው 100 ብር ለስጦታ እየሰጠን ያለው አይደል? እና ያው ልጆቹም እንዴ እኔ እኮ ይሄን ያላገኘው በድግስ ሲባል ወላጆቻቸውን ፕሬሸር አድርጎ እነሱ የሚሰጣቸው ስጦታ እያሰቡ ሊሆን ይችላል። ግን አሁን በእኛም በኩል እየተዘጋጁ ያሉ ስጦታዎች አሉ። የእግዚአብሔርን ቃል የያዙ ይዘውት የሚሄዱት ካለጃቸው ገብተው እንኳን እዛ ሰቅለው የሚመለከቱት እንደው ቀለል አድርጎ ማለት ነው። ስጦታ ከተሰጠ ዘላቂ የሆነ ነገር እንደው ግፋ ቢል እኛም ሃይስኩል ስንሄድ ይደረግ የነበረው ምንድን ነው? ፎቶ እንነሳለን። ፎቶችን ያው ተቀማጭ ይቀመጣል ማለት እሱ የሆነ እንትን ነው ማለት ነው። አትሊስት እንደው ፎቶ ተነስቶ ሰው ሊያስቀምጥ ይችላል ማለት ነው። እኛም ስናደርገው ነበርና ግን ከዛ ውጭ የሆነው ነገር ላይ እንደው ቢቻል ያንን ለሌላ ነገር አውሎ ኢንከሬጅ አድርጎ እንዴ ካለ ሲገባ እኮ የመጽሐፉ ክፍያ ራሱን የቻለ ድግስ ነው እና መጽሐፉ ትወሽኑ እንደ ትንሽ ይረዳቸዋል ልጆቻችንን የሚል ሐሳብ ለማቅረብ ነው። እረዳለሁ ያለውን ፕሬሸር በጣም ነው የሚገባኝ። አንዱ ካንዱ ያለው ነገር ኮምፒቲሽኑ አለ። ግን ደግሞ እንዴት ነው ትንሽ ቆም ብለን ያለውን ነገር ብንመለከተው፣ ብንነጋገርበት፣ ብንወያይበት በያለንበት ይሄ ነገር እንዴት ነው የት ነው የሚቆመው? ለምን እየሰፋ ከባለፈው ዓመት የአሁኑ ዓመት ራሱ እኛ ምንሰራቸው ራሱ ግራጁዌሽኖች በቃ ሰዓቱ እየጨመረ ስለሆነ እየመጣ ሰዓት ጨመረ ማለት ደግሞ እኛ ኤዲት የምናደርግበት የምንቆይበት ያ ሁሉ ይጨምራል፣ ዋጋውም ይሰፋል። ራሱ ሆሎች ወላጆች የሚከራዩት ሆሎች ራሱ እንዲህ አሁን ሴም ጋር ወንድ ቀድም ያጫወተኝ ያነሳውላችሁ ወንድሜ እንዴ ከዚህ በፊት 2,000-3,000 የሚከራዩ ሆሎች አሁን የግራጁዌሽን ሲዝን ሲሆን ሁሉም እየተረባረበበት ሰው 8,000፣ 5,000፣ 7,000 ለሆል መከራየት ማለት ነው። ለሃይስኩል እንግዲህ እንኳን ለሃይስኩል ለኮሌጅም እንደው በጣም እንደ አይነት በጣም ይከብዳል እና ብናስብበት ብንወያይበት የሚል ሐሳብ ለማንሳት ነው። እንደ ፎቶግራፈር ቢዝነሴን እየገደልኩት እንደሆነ ይገባኛል። ግን ደግሞ እንደ ሰው እንደ ወላጅም ደግሞ እንደው ማሰብ ያለብን ይመስለኛል ለማለት ነው። ሐሳብ ስጡበት፣ እንነጋገርበት፣ እንወያይበት የሚለውን ለማንሳት ነው። መልካም ጊዜ ይሆንላችሁ።